ፕሬዝዳንት ትራምፕ በአዲሱ የኢራን እቅድ ደስተኛ አለመሆናቸውን ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ጦርነቱን ለመቋጨት ያቀረበችው አዲስ የሰላም እቅድ እንዳላስደስታቸው ገለጹ። የኢራን የውጭ ጉዳይ ሚኒስቴር በበኩላቸው አሜሪካ አካሄዷን የምትቀይር ከሆነ ኢራን ለዲፕሎማሲያዊ ዝግጁ መሆኗን ተናግረዋል። የኢራን ዜና ወኪል ኢርና ቴህራን በፓኪስታን በኩል አዲስ የድርድር እቅድ ለአሜሪካ ማቅረቧን ትላንት አስታውቆ ነበር። እቅዱ ስለያዛቸው ዝርዝር ጉዳዮች ግን በዘገባው አልተጠቀሰም። የፓኪስታን ባለስልጣናት በበኩላቸው የኢራን አዲስ እቅድ ለአሜሪካ ማድረሳቸውን ገልጸዋል። አዲሱ እቅድ መቅረቡን በተሰማ በአጭር ጊዜ ውስጥ ለጋዜጠኞች አስተያየት የሰጡት ፕሬዝዳንት ትራምፕ ስምምነት ላይ መድረስ ይፈልጋሉ፣ እኔም አልረካሁበትም፣ ስለዚህ የሚፈጠረውና ያለም ማለታቸውን አሶሺየትድ ፕሬስ ዘግቧል። ትራምፕ ትናንት ዓርብ በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ በእቅዱ ውስጥ ያላስደሰታቸውን ጉዳይ ምን እንደሆነ አላብራሩም። የኢራን አመራር እጅጉን ተከፋፍሏል ያሉት ፕሬዝዳንቱ ልስማማበት የማልችለውን ነገር እየጠየቁ ነው ማለታቸውን ሮይተርስ ዘግቧል። ትራምፕ ከቆይታ በኋላ በፍሎሪዳ ተገኝተው ንግግር ባደረጉበት ወቅትም የኢራንን ጉዳይ አንስተዋል። አሜሪካ ከኢራን ጋር የገባችበትን ግጭት በቶሎ ቋጭታ በተጨማሪ 3 ዓመታት ውስጥ ችግር እንዲፈጠር እንደማትፈቅድ ተናግረዋል። ፕሬዝዳንት ትራምፕ ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በተደጋጋሚ ገልጸዋል። ኢራን ባለፈው ሳምንት ያቀረበችው የሰላም እቅድ የኒውክሌር ጉዳይ ወደ ጎን ተደርጎ የመጀመሪያ ደረጃ ድርድር ጦርነቱን ወደ መቋጨትና ሆርሙዝ መክፈት ላይ እንዲያተኩር የሚጠይቅ ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው አሜሪካ የያዘችውን የተለጠጠ አካሄድ፣ የዛቻ ንግግርና ተንኳሽ ድርጊቶች የምታቆም ከሆነ አገራቸው ለዲፕሎማሲ ዝግጁ መሆኗን እንደተናገሩት ሮይተርስ ዘግቧል። ይህ ቢሆንም ግን የኢራን የጦር ኃይሎች ከማንኛውም ስጋት ለመከላከል ዝግጁ መሆናቸውን በቴሌግራም ገጻቸው ባሰፈሩ ጽሑፍ ገልጸዋል።